ጤና ይስጥልኝ። የዕለተ ሰኞ ታኅሳስ 13 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። በኦሮሚያ ክልል ምስራቅ ቦረና ዞን እና በሶማሌ ክልል መካከል ከትላንት እሁድ ታኅሳስ 12 ቀን ከቀኑ 8 ሰዓት ጀምሮ እንደ አዲስ ባገረሸ የድንበር ግጭት ከምስራቅ ቦረና ዞን 5 ነዋሪዎች እንደተገደሉ ዋዜማ ሰምታለች። በግጭቱ ሌሎች 8 ሰዎች አካላዊ ጉዳት እንደደረሰባቸውና በነጌሌ ቦረና ሆስፒታል ሕክምና እየተደረገላቸው መሆኑን ምንጮች ነግረውናል። ግጭቱ የተቀሰቀሰው ሁለቱ ክልሎች በሚወዛገቡበትና በምስራቅ ቦረና ስር በምትገኘው ሊበን ወረዳ መሆኑን የጠቀሱት ምንጮች ጥቃቱን የፈጸሙት ከሶማሌ ክልል የተነሱ ታጣቂዎች መሆናቸውን ገልጸዋል። ግጭቱ ዛሬም ቀጥሎ የሊበን ወረዳ አዋሳኝ ወደሆነችው ጉሜ ኤልደሎ ወረዳ መስፋፋቱንና ከጠዋቱ 3 ሰዓት ጀምሮ የተኩስ ድምፅ እንደሚሰማ የአካባቢው ነዋሪዎች አስረድተዋል። ዋዜማ በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ የምስራቅ ቦረና ዞን ዋና አስተዳዳሪ ለሆኑት አብድረዛቅ ሁሴን በእጅ ስልካቸው በተደጋጋሚ ብትደውልም ስልካቸውን ባለማንሳታቸው ለጊዜው ሀሳባቸውን ማካተት አልተቻለም። ከወራት በፊት የሶማሌ ክልል ምክር ቤት አወዛጋቢ የነበሩ 14 ወረዳዎችንና ከተሞችን ወደ ሶማሌ ክልል ማካለሉን ተከትሎ በሁለቱ ክልሎች አዋሳኝ አካባቢዎች ግጭት ተቀስቅሶ እንደነበር ዋዜማ በወቅቱ መዘገቧ ይታወሳል። ብሔራዊ ባንክ በተለያዩ የሥራ መስኮች ሐሰተኛ የትምህርት ማስረጃዎች ስለመኖራቸው ፍንጭ ማግኘቱን ተከትሎ በሁሉም ባንኮች ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዘዘ። ባንኮች የሰራተኞቻቸውን ከመጀመሪያ ዲግሪ በፊት ያሉ የትምህርት ማስረጃዎች ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ ባንኩ መመሪያ መስጠቱን ዋዜማ ሰምታለች። ባንኮች ይህንኑ መመሪያ ለሰራተኞቻቸው ማሳወቃቸውንም ዋዜማ ተረድታለች። አንዳንድ ባንኮች ለግል ከፍተኛ ትምህርት ተቋማት የትምህርት ማስረጃ ዘገቡ ሰራተኞቻቸው ላይ ያተኮሩ ሲሆን ከዚያም የሁሉንም ሰራተኞች መረጃ የማረጋገጥ እቅድ ይዘዋል ተብሏል። ካሁን ቀደም የተወሰኑ ባንኮች የሰራተኞቻቸውን የትምህርት ማስረጃ ለማረጋገጥ ያደረጉት ሙከራ ችግሩን አባብሶታል የሚል ትችት ቀርቦበት እንደነበር አይዘነጋም። ህወሓት የትግራይን ሉዓላዊነት በመውረርና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ላይ ጥቃት በመፈጸም ህዝቡን ለማጥፋት የሚደረጉ ሴራዎችን አንታገስም ሲል ዛሬ ትዕግስትም ልክ አለው በሚል ርዕስ ባወጣው መግለጫ በአጽንኦት አቋሙን ገለጠ። ህወሓት የፌዴራል መንግስቱ በትግራይ ህዝብ ላይ በተለያዩ መንገዶች የዘር ማጥፋት ዘመቻ ቀጥሏል በማለትም ከሷል። የሰብአዊ እርዳታ እየቀነሰ በመሄዱ በተፈናቃዮችና ስደተኞች ካምፖች ውስጥ ከባድ ሰብአዊ ቀውስ ተፈጥሯል ያለው ህወሓት በተለይ በህጻጽ የስደተኞች መጠለያ ካምፕ ውስጥ ከባድ ረሃብ እንደተከሰተ አስታውቋል። ህወሓት በመጠለያ ጣቢያ ውስጥ የሰዎችን ህይወት ለማዳን የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉም ጠይቋል። የዓለም አቀፉ ማህበረሰብ በተለይም የፕሪቶሪያውን የግጭት ማቆም ስምምነት አደራዳሪዎች ስምምነቱ ተግባራዊ እንዲሆን ታሪካዊ ኃላፊነታቸውን መወጣት እንዳለባቸውም ህወሓት አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሰሞኑን በጋምቤላ ክልል በተፈጠረው ግጭት የሰዎች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ትላንት ባወጣው መረጃ አስታውቋል። ኢሰመኮ በክልሉ የተፈጠረውን ግጭትና የሰላም መደፍረስ በፍጥነት ለማስቆም መንግስት በቂ የጸጥታ አካላት በአስቸኳይ እንዲያሰማራም አሳስቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የክልሉ ጸጥታ ተቋማት ግጭቶችን ለመከላከልና ለመቆጣጠር የሚያስችል ብቃት እንዲኖራቸው ማድረግ ያስፈልጋል ብለዋል። በክልሉ ከህዳር 28 ጀምሮ ግጭትና የጸጥታ መደፍረስ የደረሰው በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በከተማዋ ዙሪያ እንደሆነ ተጠቅሷል። ኢሰመኮ በተለይ በጋምቤላ ከተማ የከተማዋ ፖሊስ ጽሕፈት ቤት አዛዥ ዋና ኢንስፔክተር ኡመድ ኡጁሉ መገደላቸውን ተከትሎ በወረዳዎችና ቀበሌዎች ግጭት ተቀስቅሶ የተኩስ ልውውጥ ሲካሄድ መቆየቱንም ገልጧል። የኢትዮጵያ የግል ድብልቅ የትራንስፖርት ወይም መልቲ ሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸው በግል ኩባንያዎቹ የሎጂስቲክ ትራንስፖርት ዘርፍ ላይ ከባድ ችግር መፍጠሩን ፎርቹን ዘግቧል። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱን ዘገባው ጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ
ወደብ ማውጣት እንዳልቻሉ ዘገባው አመልክቷል። በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ ያለፈ ሲሆን ስምምነቱን በድጋሚ ለማደስ ንግግር እየተደረገ ይገኛል ተብሏል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ የመሩት ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከአገሪቱ ባለስልጣናት ጋር መነጋገሩ አይዘነጋም። መንግስት ለግል የድብልቅ ትራንስፖርት አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፈቃድ የሰጠው ከ1 ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊው የባህር ትራንስፖርትና ሎጂስቲክ ድርጅት ነበር። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።